ውልደቷና እድገቷ በምኒልክ ሀገር በአራዶቹ ግዛት አዲስ አበባ ነው። ትወና የልጅነት ህልሟ ነበር። አዎ በቴሌቪዥን መስኮት ለብዙዎች በጨዋ ደንብ ራሷን ለማስተዋወቅም ለፍታለች። ስርዓቷና ደርባባነቷ ኢትዮጵያዊነትን ያትታል ይሏታል። በተለይ ደግሞ እንደ እኩዮቿ አርቲስቶች ልታይ አለማለቷም ይወደድላታል። ያም ሆነ ዛሬ ላይ ደግሞ የእናቶችን ቀን አስመልክቶ በማህበራዊ ሚዲያ ያጋራቻቸው የራሷና የቤተሰቦቿ ፎቶ ብዙዎችን እያነጋገረም ይገኛል። ለምን የሁላችንም ጥያቄ ሆኗል። ምክንያቱም ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ አርቲስቶቻችን የእርግዝና ፎቶን ሲነሱ እንዴት እንደሚነሱ ሁላችንም እናውቃለንና፣ ነገር ግን የሷ ለምን ተጋነነ? ምናልባት ጨዋነቷ ጎልቶ ቃል ኪዳን ታምሩ። የተወደዳችሁ አድማጮቻችን በያላችሁበት እንደምቆይታችኋል። ከበመንገድ ሚዲያ የዕለቱ መረጃችን ተጀምሯል። አብራችሁን ትቆዩ ዘንድ እየጠየቅኩ ወደ መረጃው አመራው። ቤቱን ያልተቀላቀላችሁ በመቀላቀል ከወደዱትን በማጋራትና ላይክ በማድረግ አብሮነታችሁን እንድታሳዩን ልባዊ ጥያቄያችን ነው። ፍልቅልቅ ናት። አረ ደርባባነቷም የግል ነው። የልጅነት ህልሟ የሆነውን ትወና